ዛሬ የምንመለከተው አንድ በጣም ትልቅ እንቆቅልሽ ነው። ይሄውም የኦቲዝም ምርመራዎች ለምን እንዲህ በሚያስገርም ፍጥነት ጨመሩ? እስኪ ፍንጮቹን አንድ ላይ የተከተልን መልሱን እንፈልግ። እስኪ በዚህ ቁጥር እንጀምር። በጣም አስደንጋጭ ነው። በአሜሪካ የበሽታ መቆጣጠሪያ ማዕከል ወይም ሲዲሲ መሠረት በአሁኑ ሰዓት ማለት ነው ከአሜሪካ ሕፃናት መካከል ከ36ቱ አንዱ የኦቲዝም ስፔክትረም ዲስኦርደር ወይም ኤኤስዲ ምርመራ አለው። ይሄ እኮ በጣም ትልቅ ቁጥር ነው። ታዲያ ትልቁ ጥያቄ ይሄ ነው። ይሄ ቁጥር በጥቂት አስርት ዓመታት ውስጥ ብቻ እንዴት ነው እንዲህ ሊኖር የቻለው? ጭማሪው ኦቲዝም ራሱ የተስፋፋ መሆኑን ነው የሚያሳየው ወይስ ከጀርባው ሌላ ታሪክ አለ? በቃ ይህንን እንቆቅልሽ ነው ዛሬ የምንፈታው። እሺ፣ የመጀመሪያው ፍንቻችን ምናልባትም ከሁሉም ትልቁ ፍንች ከምርመራው ሂደት ጋር ነው የሚያያዘው። ነገሩ ኦቲዝም የሚለው ቃል ትርጉም ራሱ ባለፉት ዓመታት ዝም ብሎ አልተቀመጠም፣ ተለውጧል። ለዚህ የቁጥር ጭማሪ ትልቁን ድርሻ የሚይዘው ነገር የምርመራ መስፈርቶቹ ራሳቸው መለወጣቸውና መስፋፋታቸው ነው። ይህ ማለት ምን ማለት ነው? ቀደም ባሉት ጊዜያት ይሄ ኦቲዝም አይደለም የሚባሉ የነበሩ ሁኔታዎች አሁን በኦቲዝም ስፔክትረም ስር እንዲካተቱ ተደርጓል ማለት ነው። ይህን የጊዜ ሰሌዳ ስንመለከት ነገሩ ግልጽ ይሆናል። አስቡት። በሰኔ 1980 የአእምሮ ህመሞች መመርመሪያ መመሪያ ወይም ዲኤስኤም ኦቲዝም ስል በጣም ጥብብ ያለና ውስን ነገር ነበር። ከዛ በ1994 እንደ አስፐርገር ሲንድሮም ያሉ ነገሮች ሲጨመሩ የምርመራው መረብ በድንገት ሰፋ እና በ2013 ደግሞ ሁሉም በአንድ ጃንጥላ ስር ተጠቃለሉ፣ የኦቲዝም ስፔክትረም ዲስኦርደር ወይም ኤኤስዲ በሚል። ይሄ እንግዲህ በጣም ብዙ ሰዎችን የሚያካትት ሰፊ ምድብ ፈጠረ። እዚህ ጋር ደግሞ አንድ በጣም ወሳኝ ሐሳብ አለ። የምርመራ መደራረብ ይሉታል። ይሄ ምንድን ነው? አንድ ሰው የነበረበት ምርመራ ተለውጦ በአዲስ ይተካል ማለት አይደለም፣ በፍጹም። ይልቅስ በነበረው ምርመራ ላይ አዲስ ምርመራ ይጨመርበታል ማለት ነው። ለምሳሌ አንድ ሰው የአእምሮ ዝግመት የሚል ምርመራ ብቻ ነበረውን ብል በኋላ ግን ኦቲዝምም አለበት ተብሎ ሁለተኛ ምርመራ ሊሰጠው ይችላል። ይሄ ነገር ምን ያህል ትልቅ ተጽዕኖ እንዳለው ለማወቅ በካሊፎርኒያ የተደረገን አንድ ትልቅ ጥናት እንይ። ጥናቱ ያገኘው ነገር በኦቲዝም ምርመራ ላይ ከታየው ጭማሪ ውስጥ ከሩብ በላይ የሚሆነው በቁጥር 26.4 በመቶ የመጣው ቀደም ብለው የአእምሮ ዝግመት ብቻ ተብለው ከተመረመሩ ሰዎች ላይ ኦቲዝም የሚለው ምርመራ ሲጨመርለት ነው። እሺ፣ የመጀመሪያው ፍንጭ ይህን ይመስላል። አሁን ደግሞ ወደ ሁለተኛው ፍንጫችን እንሻገር። ይህኛው ደግሞ በራሱ በኦቲዝም ላይ እውነተኛ ጭማሪ ይኖር ይሆን የሚለውን ጥያቄ ይመልስልናል። ጥያቄው ይሄ ነው። የቁጥሩ መጨመር በምርመራ መስፈርቶች ለውጥ ብቻ ነው ሊገለጽ የሚችለው ወይስ አካባቢያዊና ጄኔቲካዊ ጉዳዮችም ሚና አላቸው? ሳይንቲስቶች እንግዲህ ይህንንም በስፋት እያጠኑት ነው። እንግዲህ እነ ብሔራዊ የአካባቢ ጤና ሳይንስ ኢንስቲትዩት ያሉ ተቋማት በደንብ እየመረመሯቸው ያሉ አንዳንድ ነገሮች አሉ። ለምሳሌ የአየር ብክለት፣ በእርግዝና ወቅት የእናት ጤንነት ሁኔታ፣ እንደ ትኩሳት ወይም ስኳር በሽታ ያሉ ነገሮች፣ እንዲሁም ለተለያዩ ኬሚካሎችና ከባድ ብረቶች መጋለጥ፣ እነዚህ ሁሉ በጥናት ላይ ናቸው። በሌላ በኩል ደግሞ የአመገባበት ሁኔታዎችም ሚና ሊኖራቸው እንደሚችል የሚያሳዩ ጥናቶች አሉ። ለምሳሌ በእርግዝና ጊዜ የሚመከሩ ቫይታሚኖችን በተለይ ፎሊክ አሲድን መውሰድ የኦቲዝም ስጋትን ሊቀንስ እንደሚችል የሚጠቁሙ መረጃዎች አሉ። እዚህ ላይ ግን አንድ በጣም አስፈላጊ ነገር ግልጽ መሆን አለበት። በኦቲዝምና በክትባት መካከል ምንም አይነት ግንኙነት እንደሌለ በርካታ ተደጋጋሚና ሰፋፊ ሳይንሳዊ ጥናቶች አረጋግጠዋል። ይህም ምንም ጥያቄ የሌለው በሳይንሳዊ ማህበረሰብ ዘንድ ሙሉ ተቀባይነት ያገኘ ሐቅ ነው። ያው ይህን ሁሉ ውዝግብ የከሰከሰው የ1978 ጥናት ነበር። ነገር ግን ያ ጥናት በማጨበርበር የተሠራ እንደሆነ ስለተረጋገጠበት ሙሉ ለሙሉ ውድቅ ተደርጓል። ከሳይንሳዊ ህትመትም ተነስቷል። ታሪኩ እዛ ላይ ነው ያበቃው። በጣም ጥሩ። አሁን ደግሞ ወደ ሦስተኛውና የመጨረሻው ፍንጫችን ደርሰናል። ይህኛው ፍንጭ ደግሞ ከሕክምናው መስክ ትንሽ ወጣ ብሎ በማኅበረሰብ ውስጥ በተፈጠሩ ለውጦች ላይ ነው የሚያተክረው። አሁን የምናየው የቁጥር ጭማሪ ትልቁ ከፍሎ የመጣው ከየት ነው? ቀደም ሲል ሳይታወቁ ከቀሩ ወይም ደግሞ በስህተት ሌላ ምርመራ ከተሰጣቸው ሰዎች ነው። በተለይ ደግሞ በሴቶች ላይ የሚታዩ የኦቲዝም መግለጫዎች ለየት ስለሚሉ ለረጅም ጊዜ ሳይመረመሩ ቆይተዋል። ይህንን ሐሳብ የሚያጠናክርልን አንድ ከዶክተር ኮኖር ዴቪድሰን የተወሰደ አባባል አለ። እሳቸው ምን ይላሉ? የድንበር ስብዕና መታወቅ ምርመራ የተሰጣቸው ብዙ ሴት ታካሚዎችን አይቻለሁ።
አሁን ላይ ሳስበው ግን ያልተመረመረው ኦቲዝም ሳይኖራቸው እንዳልቀረ እጠረጥራለሁ ይላሉ። ይሄ የሕክምና ባለሙያዎች ግንዛቤ ምን ያህል እየተለወጠ እንደመጣ ያሳያል። ይህ ግራፍ ደግሞ ለውጡን በደንብ ያሳየናል። ድሮ በወንዶችና በሴቶች መካከል ያለው የምርመራ ትምህርታ 9 ለ1 ነበር፣ አስቡት። አሁን ግን በአጠቃላይ ወደ 4 ለ1 ወርዷል። በተለይ በአዋቂዎች ክሊኒኮች ደግሞ እስከ 2 ለ1 ድረስ ጠቧል። ይሄ በሴቶች ላይ የነበረው ግንዛቤ ምን ያህል እንደተቀየረ የሚያሳይ ትልቅ መስረጃ ነው። ከዚህ ሁሉ በተጨማሪ ደግሞ ምርመራው ራሱ ከሕክምና መለያነት አልፎ የማንነትና የማኅበረሰብ አካል ሆኗል። ሰዎች ምርመራውን ራሳቸውን ለመረዳት ከሌሎች ተመሳሳይ ሰዎች ጋር ለመገናኘት የተጠቀሙበት ነው። ለምሳሌ እንደ አስፒ ያሉ ማኅበረሰቦች መፈጠራቸው ለዚህ ጥሩ ማሳያ ነው። እንግዲህ ሦስቱንም ፍንጮች አይተናል። አሁን ሁሉንም አንድ ላይ አድርገን የእንቆቅልሹን ሙሉ ምስል እንይ። ስለዚህ የኦቲዝም እንቆቅልሽ መልስ አንድ ነገር ብቻ አይደለም፣ የሦስት ነገሮች ትምረት ነው። አንደኛ የምርመራው መረብ መስፋፋቱ፣ ሁለተኛ ሳይንስ በጄኔቲክና በአካባቢ ላይ ትኩረት ማድረጉ እና ሦስተኛ በማኅበረሰብ ውስጥ ግንዛቤ መጀመሩና መገለል መቀነሱ። ስለዚህ ከዚህ ሁሉ የምንወስደው ትልቁ ነገር ምንድን ነው? ለኦቲዝም ምርመራዎች መጨመር አንድ ነጠላ ምክንያት የለም። ይልቅ የምርመራ የሳይንስ እና የማኅበረሰብ ለውጦች በአንድ ላይ ተደማምሮ ያመጡት ውስብስብ ውጤት ነው። ታሪኩ ግን እዚህ ላይ አያበቃም። ስለ አእምሮአችን፣ ስለ ራሳችን ማንነት ያለን ግንዛቤ በየቀኑ እየተለወጠ ነው። ስለዚህ ምናልባት ትክክለኛው ጥያቄ ለምን ጨመረ የሚለው ሳይሆን ወደፊትስ የኦቲዝም ካርታ እንዴት ሆኖ ነው እንደገና የሚሳለው የሚለው ይሆናል።